በሎስ አንጀለስ ከተማ ውስጥ ሁለት ጨካኝ ቡድኖች አሉ። አንደኛው በሕግ ስም የሚንቀሳቀሰውና ቢግኒክ የሚመራው የፖሊስ ቡድን ሲሆን፣ ሁለተኛው ደግሞ የቀድሞ የጦር ሰራዊት አባል የሆኑትን ሜሪመን የሚመራው የሌቦች ቡድን ነው። ነገር ግን በዚህ ሁሉ መሃል ማንም ያልጠረጠረው አንድ ሶስተኛ አካል አለ። ታሪኩን እስከ መጨረሻው ካላያችሁት በስተቀር ማን እንደሆነ በፍጹም አታውቁም። ታሪኩ የሚጀምረው በሌሊት ጭልምታ ነበር። አንድ የባንኩ መኪና ማደያ አካባቢ ቆሟል። በድንገት ድምፅ አልባ የሆኑ የታጠቁ ሰዎች መኪናውን ይከቡታል። እነዚህ ዘራፊዎች መኪናውን በሚሰርቁበት ወቅት ታዲያ ቀድሞውኑ ዘራፊዎች ብቅ ሲሉ አስቀድሞ የባንኩ መኪና ሾፌር የአላርም በተኑ ነክቶት ነበርና ፖሊሶች ወደ ቦታው ብቅ ይላሉ። ነገር ግን ሜሪመንና ቡድኑ በሰከንድ ውስጥ ወደ ጦር ቀጠና ይለውጡታል። በዚህ የጥይት ጦርነት ውስጥ አሸናፊው የዘራፊዎች ቡድን ይሆንና የባንኩ መኪና ይዘውት ይሰወራሉ። ወደ ወንጀሉ ቦታ የመጣው ቢግኒክ ነው። ኒክ የፖሊስ ባጅ ያለው ወንጀለኛ ይመስላል። ቆሻሻ፣ ሰካራም፣ ግን ደግሞ እጅግ ብልህ። ኒክ የወንጀሉን ቦታ ሲያይ እነዚህ ዘራፊዎች የዘረፉት ባዶ መኪና ነው ለምን ብሎ ይጠይቃል። ኒክ ይህን በሚያስብበት ቅጽበት ግን ከዘራፊዎቹ አንዱ ፖሊሶቹን ፎቶ እያነሳ ነበር። ዘራፊዎቹ አሁን በሚገባ የፖሊሶችን ማንነት አውቀዋል። ኒክ የሌቦቹን ቡድን አባል የሆነውን ዶኒን አድኖ ይዘዋል። ዶኒ በቡድን ውስጥ ሹፌርና ተላላኪ ነው። ኒክ ዶኒን እያሰቃየ መረጃ እንዲሰጠው ያስገድዷል። ዶኒም የፌዴራል ሪዘርቭን ሊዘርፉ ነው ብሎ ይነግራቸዋል። አሁን ኒክ ሌቦቹ ምን ሊያደርጉ እንደሆነ አውቋል። ሌቦቹ ደግሞ ኒክ እንደሚከታተላቸው ያውቃሉ። እስካሁን ያለው እቅዳቸው የተሳካላቸው ዘራፊዎች አሁን ደግሞ ባንኩን ለመዝረፍ እቅድ ማውጣት ይጀምራሉ። በፊት ለፊት ገብቶ ለመዝረፍ ከባድ በመሆኑ ባንክ ውስጥ ለመግባት ያሰቡት መንገድ የባንኩ መኪኖች በሚገቡበት በኋላኛው በር ነበር። ዘራፊዎቹ እቅዳቸውን በሚያወጡበት ሰዓት በተቃራኒው ፖሊሶቹ ደግሞ ስለ እነሱ እያንዳንዷን ነገር መረጃ መፈለጉን ተያይዘውታል። የመጀመሪያ ስራቸው ደግሞ የዘራፊዎች አንዱ የሆነው ሹፌር ወደ ባንኩ ውስጥ እንደ ምግብ ዴሊቨሪ ሆኖ ይገባል። ለባንኩ ሰራተኞች ምግቡንም ካደረሰ በኋላ እጁ ላይ የቀረውን አንዱን ምግብ ደግሞ ሽንት ቤት ውስጥ ከላይ ከአየር ማስገቢያው ብረት ገፍቶ አስቀምጦ ከባንኩ ይወጣል። በዚህ ሁሉ ነገር ውስጥ ታዲያ ፖሊሶቹ እየተከታተሏቸው ነበር። ያን ቀን ማታ ታዲያ ዘራፊዎቹ ተሰብስበው አንድ ምግብ ቤት በሚበሉበት ሰዓት ፖሊሶቹም እዛው ምግብ ቤት ውስጥ መጥተው ከነሱ ጀርባ ይቀመጣሉ። ከፖሊሶቹ አንዱም የሹፌሩን ስም ጠርቶ የሆነ ቦታ ቃሉ ብሎ ይጠይቋል። ሹፌሩም እንደማያውቀውና ሰው ተሳስቶ እንደሆነ ይነግሯል። ፖሊሱም ሆን ብሎ የዘራፊዎቹን አለቃ ይጎነትሏል። በመሃል ግን አለቃው ብድግ ብሎ እራት እየበሉ እንደሆነና ችግር መፍጠሩ እንዲያቆም ይነግሯል። ፖሊሱን በመስማማት ሹፌሩን እንገናኛለን በቃ ብሎ ይሄዳል። አለቃው ወደ ቤታቸው በሚሄዱበት ወቅት ሹፌሩን ተጠራጥሮት ነበርና የት እንደሚያውቀው እንዲነግረው ይጠይቀዋል። ሹፌሩም ምንም ነገር እንደማያውቅ ሲነግራቸው ስላላመኑት በጉልበት ሁሉን እንዲነግራቸው እየመቱት ይጠይቁታል። ሹፌሩም አማራጭ ስላልነበረው ሁሉን ነገር ይነግራቸዋል። ነገር ግን ስለ እቅዳቸው ምንም እንደማያውቁ ይገልጽላቸዋል። እውነቱን እንደተናገረ ስላመኑ ይተውታል። የባንኩ ዝርፊያ የሚካሄድበት ሰዓት ይደርሳል። ሹፌሩም ምንም የሚያውቀው ነገር አልነበረም። ምን እየተካሄደ እንደሆነ ሲጠይቃቸው የሆነ ባንክ ለመዝረፍ እየተዘጋጁ እንደሆነና እሱም እንዲዘጋጅ ይነግሩታል። ዘራፊዎቹ ባንክ ቤት በደረሱበት ቅጽበት ፖሊሶቹም በርቀት ሆነው የሚሆነውን መከታተል ይጀምራሉ። ዘራፊዎች እንደገቡ ሁሉንም ሰራተኞች ካስፈራሩ በኋላ ካሜራውን በጥይት በመምታት ወደ ማኔጀሩ ይሄዳሉ። ማኔጀሩንም 10 ሚሊዮን ብርና ሄሊኮፕተር እንዲልኩ ወደ ፖሊሶቹ እንዲደውልና እንዲነግራቸው ያደርጉታል። ነገር ግን ይህ ተፈጻሚ የማይሆን ከሆነ እያንዳንዱን ታጋች አንድ በአንድ እንደሚገሏቸው ያስጠነቅቃቸዋል። ፖሊሶቹ የባንኩን ካርታ እያዩበት ባለበት ሰዓት ግን ባንክ ውስጥ አስደንጋጭ ፍንዳታ ይሰማል።
ካርታውን ልብ ብለው በሚያዩበት ወቅት ግን የፖሊሶቹ አለቃ የሆነ ነገር ልብ ይላል። የበር መስበሪያውን ዘንግ ይዞም ወደ ባንኩ ያመራል። ከፍቶ በሚገባበት ሰዓት ውስጡ ከታጋቾቹ በቀር ማንም አልነበረም። ሌሎች ፖሊሶችም ወደ ባንኩ ገብተው ያዩትን ማመን ያቅታቸዋል። ሌቦቹ በውሃ ፍሳሽ ማስወገጃ ውስጥ ወጥተዋል። ሌቦቹም በፍጥነት ከቱቦ ውስጥ በመውጣት ጊዜ ሳያጠፉ ወደ ዝርፊያ ወደሚካሄድበት ቦታ የሰረቁትን መኪና ይዘው ወደ ባንክ ቤቱ ያመራሉ። ተሳክቶላቸው ወደ ባንክ ቤቱ ይገባሉ። በሌላ በኩል በሌቦቹ እንደተሸወዱ የገባቸው ፖሊሶች በፍጥነት መጀመሪያ ሲከታተሏቸው ወደ ነበረው ባንክ ቤት ይሄዳሉ። እነሱ ያስገቡት የውሸት ብር ማስቀመጫ ውስጥ ሹፌሩ ይገኛል። ከሳጥን ውስጥ በመውጣትም ትክክለኛ ብሮቹን ወደ አዘጋጀው ላስቲክ ውስጥ በመክተት ወደ ቆሻሻ መጣያ ቱቦ ውስጥ በመጨመር ወደ ቆሻሻ ገንዳ ውስጥ ይጥለዋል። ከዛም በፍጥነት ገንዘብ ቆጣሪዎቹ ሳይመጡ በትንሽዬ አየር ማስገቢያ ቱቦ ውስጥ በሞሽለክ በሽንት ቤት በኩል ይወጣል። ከዚህ በፊት ያስቀመጠውን ምግብ ይዞ ይወጣል። በዚህ መሃል ደግሞ ሌሎቹ ባልደረቦቹ ደግሞ መኪናውን ይዘውት ይወጣሉ። በመሃል ፖሊሶቹ ድንገት ተጠርጣሪዎቹ እናገኛለን በሚል ተስፋ ባንኩ ዙሪያ በሚሽከረከሩበት ሰዓት የዘራፊዎቹ አንድ የሆነውን ሹፌር ያገኙታል። ወደ መኪና ውስጥ ማስገብተው ከቀጠቀጡት በኋላ የሌሎችን አድራሻ እንዲነግራቸው አድርገውት በቀጥታ ወደ ዘራፊዎቹ ይሄዳሉ። ዘራፊዎቹ ብሩን በራሳቸው መኪና ውስጥ አስገብተው በሚሄዱበት ሰዓት ታዲያ ፖሊሶች ከርቀት ያዩዋቸዋል። ዘራፊዎቹ በሎስ አንጀለስ ትራፊክ ውስጥ ተቀርቅረዋል። ኒክ እና ቡድኑ ከበዋቸዋል። መሸሻ እንደሌለ ሲያውቁ ሜሪመን አንድ ውሳኔ ላይ ደረሰ። መሸነፍ የለም፣ እስከ መጨረሻው መታኮስ። በከተማ መሃል በሰላማዊ ሰዎች መካከል ታይቶ የማይታወቅ የጥይት ናዳ ማውረድ ጀመረ። እነዚህ ዘራፊዎች ተራ ሌቦች አይደሉም። የቀድሞ ወታደራዊ ልምዳቸውን ተጠቅመው ፖሊሶቹን ማፈግፈግ እንዲጀምሩ አደረጓቸው። ጥይቱ እንደ በረዶ ይዘንባል። የሜሪመን የቅርብ ጓደኛና ቀኝ እጅ የሆነው ኤንሶን ክፉኛ ቆሰለ። ነገር ግን የቢግ ኒክ ቡድንም ቢሆን በቀላሉ እጅ የሚሰጥ አይደለም። ኒክ ቆስሏል፣ ደክሟል፣ ግን ግዳጁን ሳይፈጽም ወደ ኋላ አይልም። በሁለቱም በኩል ያሉ አባሎቻቸው እየወደቁ ነው። መንገዱ በባሩድ ጭስና በደም ተሸፍኗል። ሜሪመን ብቻውን ቀረ። ቆስሎና ተስፋ ቆርጦ በቆሻሻ መጣያ መኪኖች መካከል ይሮጣል። ቢግ ኒክ እንደ ጥላ ይከተሏል። በመጨረሻም ሁለቱ የጦር አውሬዎች ፊት ለፊት ተገናኙ። ምንም ቃላት አያስፈልጉም። አይን ላይን ተጋጩ። ሜሪመን ሽጉጡን አነሳ። ኒክም ቀደመው። ሁሉም ነገር አበቃ የተባለ ሲመስል ግን ትልቁ ድንጋጤ ገና ነው። ኒክ የዘረፋውን ገንዘብ ሲፈትሽ ቦርሳዎች ውስጥ ያለው ወረቀት ብቻ መሆኑን አወቀ። 30 ሚሊዮኑ ዶላሩ የት ገባ? ታሪኩ ወደ ኋላ ይመልሰናል። ያ ትሁት እና ምስኪን መስሎ የታየው ዶኒ ወይም ሹፌሩ ሁሉንም ሲያሾርባቸው ነበር። ሜሪመንን እንደ ጋሻ፣ ኒክን ደግሞ እንደ መረጃ ምንጭ ተጠቅሞባቸዋል። ኒክ እና ሜሪመን በደም ሲታጠቡ፣ ዶን ግን ለንደን ውስጥ በቅንጦት መጠጡን እየተጎነጨ በሚሊዮኖች የሚቆጠር ዶላሩን ይቆጥራል። በዚህ ጨዋታ አሸናፊው ጉልበተኛ ኒክ ወይም ደግሞ ታክቲካዊ ሜሪመን ሳይሆን ማንም ትኩረት ያልሰጠው ዶኒ ሆነ። ደን ኦፍ ቲቭስ የሚያስተምረን አንድ ነገር አለ። እውነተኛው ሌባ ሁልጊዜም ቢሆን ማንም የማይጠረጥረው ሰው ነው።